ሲናገር ሰማያት ንጹሃን አይደሉም ይላል መላእክቱም ስንፍና ይከሳቸዋል ይልና ይልቁንም ደካማ የሆነው የሰው ልጅ ይላል በጣም ደካማ የሆነው ንስሐ ያስፈልግህም የሚል ትምህርት ከመጣ እሱ መጽሐፍ ቅዱሳዊ አይደለም ወገኖች በብሉይ ኪዳንም በአዲስ ኪዳንም ሄዳችሁ ብታዩ የሰው ህይወት የተለወጠው በንስሐ ነነዌ ትገለበጣለች በ3 ቀን ውስጥ አለ እውነተኛ ቃል እኮ ነው መልእክት ነው ግን ህዝቡ ይሄን ቃል ሰሙና ከንጉሱ ጀምሮ እስከ ታች ድረስ ንስሐ ወረዱ ንስሐው ደግሞ ቀላል ንስሐ አይደለም ከዙፋኑ ተነሳ ንጉሱ ታች ወረደ አመድ ነስንሶ ይላል አመድ ነስንሶ አመድ ላይ ቁጭ አለ እግዚአብሔር ቢራራልን ብሎ ቢምረን ብሎ እግዚአብሔር ህዝቡን አየ ከክፋት ስራው እንደተመለሰ አየ አላጠፋውም ማለት እግዚአብሔር እኮ የማጥፋት አጀንዳ የለውም ሰው ግን እንዲመለስ ይፈልጋል አሜን ኧረ አሜን በሉ ሰው ምን እንዲል ይፈልጋል እንዲመለስ በእግዚአብሔር ምክር እንዲመለስ እግዚአብሔር ሲመክር እሺ ብሎ በርከክ እንዲል በቃ ማረኝ ጌታ ሆይ በድያለሁ እንዲል ሰው ይፈልጋል ንስሐ ግቡ አለ መንግስተ ሰማያት ቀርባለች ንስሐ ግቡ ወንድሞቼና እህቶቼ እግዚአብሔር የማያስከብር ህይወት ከህይወታችን ይጥፋ ጊዜ ለምን እንፈጃለን ለምን ሰማይ ይዘጋብናል ለምን የኪሳራ ህይወት ይኖረናል እግዚአብሔር እኮ አይለመድም እኔ ቢገርመኝ እግዚአብሔር ላይ ያደጉ ሰዎች አሉ በእግዚአብሔር ፊት እኮ ያደጉ ሳይሆን እግዚአብሔር ላይ ያደጉ በቃ ይሄን አቀዋለሁ በቃ ይሄን በነገራችን ላይ የእግዚአብሔርን ቃል አቀዋለሁ ማለት ከጀመርን እጅግ ከባድ ነው መቻ እኔ አንድ ጊዜ እንደዚህ ብዬ ሰበኩ እዚህ ነው የነገርኳችሁ ዛሬ ማካፈላችሁ ቃል ምታቁትን ነው ስል ገሰጸኝ ጌታ ሁለተኛ እንዲህ እንዳትላል እውነት ነው ለካ ይሄ ሰው የጻፈው አይደለም የእግዚአብሔር ሰዎች በመንፈስ ቅዱስ ተነድተው የጻፉት ነው አሜን ስለዚህ ምን ማለት ጀመርኩ ዛሬ ማካፈላችሁ ማታቁትን ቃል ነው ማለት ጀመርኩ ከመታወቅ በላይ ነው አሜን አውቀዋለሁ ካልን አለቀልን በቃ አውቀዋለሁ ምን አሁን የተነበበውን አውቀዋለሁ ካልን ዘጋ ነው ማለት ልባችን ዘጋ ነው በቃ ምንም በጎ ነገር ብዙ አለ ግን ምን ሊወጣ ነው ከተነበበው ቃል ውስጥ እግዚአብሔር የሚፈልገው ከኔ ህይወት ምንድነው በንጽህና እንድከተለው በጽድቅ እንድከተለው በእውነት እንድከተለው ጨክኜ እንድከተለው ንስሐ እየገባው የማይመጥነኝን ነገር ሳልነካ ኃጢአት ማንሰራው ለምንድነው ወገኖች አይመጥነንም እስቲ አሜን በሉ እስቲ ኃጢአት አይመጥነኝም በሉ እኛን የሚመጥነን ጽድቅ ነው እኛን የሚመጥነን እውነት ነው እኛን የሚመጥነን ቅድስና ነው እኛን የሚመጥነን በጎ ነገር መናገር ነው ሐሙስ ዕለት የተነጋገርነው የነበራችሁ ሰዎች መልካም ነገር ስለመናገር የዳዊትን ህይወት ነው ያየነው አይደል እስቲ የነበራችሁ በቃ እሱ ነው የሚመጥነን ስለዚህ ንስሐ ግቡ እያለ መጣ ይሄ የጽድቅ ሰባኪ በእናቱ ሆድ ውስጥ መንፈስ ቅዱስ የተሞላ መጥምቁ ዮሐንስ የእግዚአብሔር ጽድቅ ሰባኪ ጥቁሩን ጥቁር የሚል ነጩን ነጭ የሚል ማያመቻምች እኔ እቀናበታለሁ ይሄን ሰባኪ ወገኖች በኢየሱስ አረ ትሻገራለህ የሚሉ ብቻ አይደለም ተመለስ የሚሉ እግዚአብሔር ያስነሳ አሜን እስቲ ይሄ የሚመቻችሁ በቃ እውነት እኮ ነው ማለት ትሻገራለህ በእውነት እሱ ቆንጆ ነው እውነት ነው ያሻገር እውነት ነው እኔ በሱ አምናለሁ እኔ ካለው እንደሱ ግን ተመለስ የሚል ደግሞ ጽድቅ የሚያሳይ በቃ እውነቱ ይሄ ነው የሚል መንገዷችን ናት የሚል ለጽድቅ የሚያስጨክኑ ሰባኪዎች እግዚአብሔር ያብዛ አሜን የጽድቅ ሰባኪዎች እስቲ አሜን ጽድቅ ይሰበክ በቤተ ክርስቲያን ይሰበክ እኔ በዳንኩበት ጊዜ ዛሬ 30 ዓመት ተመለስ ተቀደስ የሚል ስብከት ነበር እንዲህ እየተንቀጠቀጠ ነው ምን ሰማው ወደ እግዚአብሔር ነው የሚያስጠጋን እሱ ስብከት ስንሰማ ሰባኪው መልአክ ነው የሚመስለን መልአክ ሰውም አይመስለንም ተመለስ እግዚአብሔር ጅራፍ ይዞ ሲል ይው እንዲህ ያን በቃ ደስ ሲል በቃ እግዚአብሔርን እንድንፈራው የበለጠ እንዳልደፍረው እንዳንዳፈረው የሚያረግ ስብከት እሱ ስብከት በቤተ ክርስቲያን ይብዛ አሜን ይብዛ በእውነት ጽድቅን ወደደ አመጻንም ጠላ ስለዚህ ከባልንጀሮች ይልቅ እግዚአብሔር የደስታን ዘይት ቀባይ
ስለዚህ እንደዚህ እየሰበከ መጣ። ይሰበራል ምናምን የለም ዮሐንስ ጋር ምን እናንተ የፉኝት ልጆች የፉኝት ልጅ ማለት ምንድነው? የእባብ ልጅ እኮ እያላቸው ድንጋይ አንስተውስ ቢመቱት እውነቱ መነገር አለበት። ትምክተኞች ነበሩ። አብርሃም አባት በቃ በአብርሃም ይመካሉ ግን አያደርጉት። አይምሰላችኋል። ድንጋይ እንኳን እግዚአብሔር ሊያስነሳ ይችላል። ድንጋይ አፍ አውጥቶ ሊያናግር ይችላል። ባካችሁ አሜን። እግዚአብሔር በጽድቅ ላይ ጨካኝ አድርገን አሜን። ማመቻመች በቃ አንድ ኑሮ እኮ ነች ምን ኖረው ወንድሞችና እህቶች አንድ የተሰመረችልን ከመካከላችን መቼ ወደ አባቱ እንደሚሰበሰብ አናውቅም። ግን እሱን አስከብረ ነው እንለፍ። በቃ ህይወት ይብዛ እዚህ ቤት አሜን። በቃ ወገኖቼ ሆይ ሚዛናዊ የሆነ ስብከት እየሰበከ መጣ። ተመለሱ እያለ ንስሐ ግቡ፣ በእግዚአብሔር ፊት ራሳችሁን አዋርዱ፣ ዝቅ በሉ፣ ተስተካከሉ፣ ጌታን እዩት። እግዚአብሔር እንዲህ ያለ ህይወት ነው የሚወደው፣ የሚመለስ ህይወት፣ የሚንበረከክ ህይወት። ወደዚህ ወደ በረሃ አፋር በረሃ ላይ ግመል እንዴት ነው የምትጫነው አልኳቸው። እንግዲህ በየቦታው ይለያይ ይሆናል የግመሎቹ ባህል። ግመሏ ልትጫን ስትል አሉኝ ወንድሞች ጫኙ ይመጣና ጉልበቷን አከክ ሲያደርግ ጭነት አለ ማለት ነው። ብርክክ ትላለች። ትሁት ነች እኮ ግመል በእውነት እኮ ያንንም ያህል ሰውነት ይዛ ብርክክ ትላለች። ከተጫነች በኋላ ምልክት ሲሰጣት ተጭና ትነሳ። የእግዚአብሔር ቃል አከክ ሲያደርገን ብርክክ አሜን። ምን ነው አሜን ብትሉ? የእግዚአብሔር ቃል ሲመክረን ተመለስ ንስሐ ግባ ሲለን እሺ አባ በቃ ማረኝ አሜን ማረኝ በቃ ማረኝ። ምክንያቱም ሰውን የሚያቅማን ነው እግዚአብሔር ብቻ እኮ። ሚስት ባሏን አታቅም፣ ወንድም አላቀ እኔ ያለው ሰው ውስን ዕውቀት ነው ያለው። እግዚአብሔር ግን ልብንና ኩላሊትን ምን ይላል? ይመረምራል፣ ሁሉን ያውቃል፣ ሁሉን ይፈትሻል። ስለዚህ ሰማይ የሚያስከፍተው የንስሐ ህይወት ነው። ጌታ ንስሐ በፊቴ ግባ ሲለ ወንድሜ ጊዜ አትቅጠር፣ ግባ ንስሐ ማረኝ በለው። በቃ ንስሐ እኮ ማለት በነገራችን ላይ አስበኝ ማለት ነው። እንደዛ ሰው ያ ወንበዴው ጌታ ኢየሱስ አጠገብ የተሰቀለው ያኛው አመጻውን ቀጠለ አይደል? በእግር ኳስ የባከነ ሰዓት የሚባል አለ ማለት ተጨማሪ ሰዓት እኮ ነው የተሰጣቸው። እነዚህ ሰዎች የምድር እንትናቸውን ጨርሰው ተፈርዶባቸው አሁን መስቀል ላይ ነፍሳቸው ልትወጣ ትንሽ ነው የቀረው። እንደዛም ሆኖ አንደኛው ቀጠለ፣ ስድቡን ቀጠለ። አንተ ጌታ ኮንክ የመጨረሻ ኃጢአት የኢየሱስን ጌትነት መቃወም ትልቁ ኃጢአት። ራስንም እኛንም አድን ሲለው ዞር አለና እኔና አንተ እውነተኛ ፍርድ ነው የተፈረደብን፣ እሱ ግን አንተ እንደምትለው አይደለም አለና ዞር ብሎ ጌታ ሆይ አለ። ጌታ አለው አብሮት ተሰቅሎ ጌታ አለው እባክህ አለው በመንግስት በመጣ ጊዜ ምን በለኝ አስበኝ አለ። በቃ ማረኝ ሲል ጌታ ኢየሱስ ዞር አለና እውነት እልሃለሁ ዛሬ በገነት ከኔ ጋር ነው። አንዱ ወደ ገነት አንዱ ወደ ሲኦል። እግዚአብሔር አምላክ ያስበን። እስቲ ሁለት እጆቻችሁን አንሱና ጌታ ሆይ አስበኝ በሉት፣ ማረኝ በሉት። በደል አይተህብኝ ቢሆን በሉት፣ በደል አይተህብኝ ቢሆን ይቅር በለኝ፣ ማረኝ። በቃ እቺ እኮ ነች ንስሐ። ተራራ አይደለም ንስሐ፣ ማረኝ በቃ ማረኝ። በቃ እግዚአብሔር ልቡ የሚነካው ማረኝ በሚሉ ሰዎች ንስሐ በሚገቡ አስበኝ በቃ ደካማ ነኝ፣ ሰው ነኝ፣ አበላሻለሁ፣ አጠፋለሁ፣ ብዙ ነገር አበላሻለሁ፣ ብዙ ነገር ትክክል ያረኩ እየመሰለኝ አበላሻለሁ፣ ይቅር በለኝ፣ ማረኝ። ንስሐ ማለት ይሄ እንዲህ ያልን ነው መንግስተ ሰማያት ምንገባው። አሜን ኧረ አሜን በሉ። አዎ አንዳንድ ትምህርቶች አደገኛ ትምህርቶች አንዴ ንስሐ ገብተሃል በቃ እግዚአብሔር መጫወቻ አይደለም። በቃ አንዴ ገብተሃል እንደፈለክ ብትሆን ትገባለህ። አይገባም እንዴ! መጽሐፍ ቅዱስ እስከ መጨረሻ የጸና እሱ ምን ይላል? ይድናል። እንዴ እውነት ነው። አዎ መጽሐፉ እንደዛ ነው የሚል።
እለት እለት መዳናችሁን ፈጽሙ ይለናል ሐዋርያው ጳውሎስ። እለት እለት ይላል። የየለት ኑሮ ነው ክርስትና። ምክንያቱም ጀምረው ያቋረጡ ስላሉ ይህን ዓለም ወደው ጭልጥ ብለው የገቡ ስላሉ ምናቃቸው። ስለዚህ ህይወት በየጊዜው ነው በቃ ቼክ እያደረገ ሰማይ ክፍት ነው። መንፈስ ቅዱስ ከኔ ጋር አለ። እግዚአብሔር አብሮኝ እየተራመደ ነው። ጌታ ደስ እየተሰኘ ነው በህይወቴ። እየጸለይኩ ነው። መንፈሳዊ ኮኔክሽኑ እንዳለ ቀጥሏል እያልን ቼክ እያደረገ ጌታ ይባርካችሁ። ሁለተኛው ሰማይ የሚያስከፍተው ወገኖች ሆይ ኢየሱስ ሲሰበክ ሰማይ ይከፈታል። በጣም የሚገርም ነው። እንዲህ አለ ቁጥር 11 ላይ እኔስ ለንስሐ በውሃ አጠምቃቸዋለሁ፣ ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል፣ እርሱም በመንፈስ ቅዱስ በእሳት ያጠምቃቸዋል። መንሹም በእጁ ነው፣ አውድማውን ፈጽሞ ያጠራል፣ ስንዴውንም በጎተራ ይከታል፣ ገለባውን ግን በማይጠፋ እሳት ምን ይላል? ያቃጥላል። ኢየሱስ ሲሰበክ ሰማይ ልክ ነው ይላል። ጠገባችሁ ላለው ኢየሱስን በጊዜውም አለ ጊዜውም ስበከው በሉት። ስበከው በቃ ሰማይ እንዲከፈትልህ በቃ መንገዱ ነው። ኢየሱስን ከሰበካችሁት በእናንተ ላይ ሰማይ ክፍት ነው። በደንብ አሜን በሉ። የሚገርም ነገር ነው። መጥምቁ ዮሐንስ እነ ኢሳይያስ ከሩቅ አይተው ድንግል ትጸንሳለች ሲሉ መጥምቁ ዮሐንስ ግን ገልጦ ሰበከው ኢየሱስ። እኔ አለ የጫማውን ጠፍር ፈታ ዘንድ አይገባኝም፣ ጫማውንም እሸከም ዘንድ አይገባኝም። ምክንያቱም እኔ በስርዓት በውሃ ነው ደፍቄ አጥምቄ ማውጣችሁ፣ እሱ ግን በእሳት ዋው! አውድማውን ፈጽሞ ምን ይላል? ያጠራዋል። መንሹ በእጁ ነው። እሳት ብሎ ኢየሱስን የገለጠው ከመጥምቁ ዮሐንስ ሌላ ማንም የለም። ኢየሱስ ጌታ። በነገራችን ላይ እድሜ የተጨመረልን ኢየሱስን ለትውልድ ልናሳየን ሌላ አይደለም። በቃ እስቲ እቺን ንገሩ። እድሜ የተጨመረልን ኢየሱስን ለትውልድ ልሰጠው እንጂ ኑሯችን ብቻ እንዲለወጥ አይደለም ወገኖች። በቃ ለትውልድ ኢየሱስን ልናስተዋውቅ እስትንፋሳችን አለች። ታውቃላችሁ? የትም ማንም ይሁን ኢየሱስን ልንነግረው፣ ማንም ይሁን ኢየሱስ ይነገረዋል። አሜን። መቀበል አለመቀበል ጉዳይ የሱ ነው። ክብር ለኢየሱስ ይሁን። የጭንቅ ሰዓት ሲሰበክ መቼም ሰዎች አሜን ይላሉና አንድ ጊዜ ምን ገጠመን ነግሬያችሁ እንደሆነ አላውቅም። ከዚህ በፊት 17 ሰው የምትይዝ ዳኮታ አውሮፕላን ከአዲስ አበባ ወደ ሚዛን ተፈሪ ወደ ደቡብ ምትበር የዛሬ 20 ምናምን ዓመት ነው። ልክ ፕሌኗ እንደተነሳች ነገረን ካፒቴኑ፣ ከባድ ችግር አለ፣ ወደ አምላካችሁ ጮሁ አለን። በቃ ቆርጦን ነገር። አሜን። ደስ አይልም? በቃ ወደ አምላክ እውነትም መጮ ጀመረ። በቃ እኔ ከኔ ጋር ያለው አገልጋይ በኢየሱስ ስም እንዲህ ያልኩን እንዲህ በኢየሱስ ስም ስን ትንሽ ይቃናል። አሁን ደግሞ በዚህ በኩል እንተኛለን በኢየሱስ ስም ስንል እንዲህ ያልን ይሄዳል። ግማሹ ደግሞ የመላእክትን ስም ይጠራል። ገብርኤል፣ ማርያም፣ ሙስሊሞች 17 ሰው ነን እኮ እዛችሁ ውስጥ ያለ ነው። አላህ በቃ ማይጠራ የለም። በቃ አሁን እኛ 3 ሆነን እዛ ውስጥ እኔ አገልጋዩና ሆስተሱ ወንድ ነው ለካ በጌታ ነው። እጅ ላይ ተያይዘን እንዲም እያልን ቢሆን መጸለይ ጀመር። ጌታ ሆይ እባክህ ስለ ስምህ ዛሬ አድርሰን እያል ልክ እንትን ካልነው ትንሽ ተረጋጋች አየር ላይ። ልክ ሲረጋጋ አሁን አይዟችሁ ማለት ጀመር። በቃ አብራሪው አይዟችሁ በሰላም እንደርሳለን ማለት እኛ ጀመር። በእምነት እኮ ነው ምንም ያየነው ነገር በእምነት አይዟችሁ በሰላም እንደርሳለን ስንል ግን አንድ ነገር ጌታን ትቀበላላችሁ ስንላቸው አንድ እናት እጃ ገብርኤልን እቀበላለሁ ብቻ በሰላም ልድረስ እንጂ ገብርኤልን እላለሁ እቀበላለሁ። ሁሉም በቃ ብቻ እንድረስ በቃ አድርሱን ብቻ በሰላም እየጸለያችሁ የኛን አይን ነው የሚያዩት። በቃ ጉዞ ብዙ ረጅም አይደለም፣ 1 ሰዓት ነው። ትንሿ እንደዚህ ያለች ነሐሴ ላይ ነው ክረምት ጉሙ ነው እንደዚህ የሚያረጋት። የቴክኒክን ብልሽት አለ እሱ ተጨምሮ። ከዛ ጋር ደግሞ አንድ አባት መድኃኒዓለምን ብቻ ዛሬ እንድረስ እንጂ ከፈለክ 2 ይቀበላለሁ ይላል። 2 ይመስላቸው ጌታን መቀበል
ክብር ለኢየሱስ ይሁን። እና ደረስን። አማን የምትባል ሜዳ ላይ ነው፣ ሳር ላይ ነው። አረፈች መሬቱ ላይ ልክ ሲያርፍ እንደዛ አቀበላለሁ ሁለቴ አንዴ ሲሉ የነበሩ መሬት ከደረሱ በኋላ ልጄ በጸሎታችሁ እንደደረሰን አምናለሁ፣ ሌላ ጊዜ አረጋዋለሁ። በጣም የሚገርም ይሁን። እኛ ብቻ ኢየሱስን አደባባይ ላይ አየር ላይ ስሙን ጠርተን ምን አላልንም? አላፈርም። ኢየሱስ ጌታ ነው። ኢየሱስን ጠርተ አታፍርም። አሜን። ኢየሱስን ጠርተ ቢያንስ ሰማይ በላይ ላይ ይከፈታል። ይሁላችሁ ኢየሱስን ሰበከው፣ ገልጦ ሰበከው፣ ውስጥ ገብቶ ሰበከው። መንሹ በእጁ ነው፣ አውድማውን ያጠራል። እሳት በእጁ ነው። በዚህ እሳት የተጠመቀ ከእግዚአብሔር ቤት አይወጣም። ኧረ ኢየሱስ ያድናል። እዚህ መድረክ ላይ ኢየሱስ ይሰበክ። በየሆምሴሉ ኢየሱስ ይሰበክ። በዚህ ምድር ኢየሱስ ይሰበክ። ኢየሱስ ይሰበክ በሉ እስቲ። ኢየሱስ ከኔ ይልቅ ይበረታል። በጣም የሚገርም ትሁት ነው። የሚገርማችሁ የዮሐንስ ባህሪ እንትን ይመስላል፣ የሆነ ትዕቢተኛ ይመስላል ንግግሩ። በጣም ስለ ጽድቅ ነው። ጽድቅ ይሰብክና ደግሞ ጌታ ፊት ትሁት ነው። እሱ ሊልቅ እኔ ግን ላንስ ይገባል ይላል። ትሁት ነው። የጽድቅም ሰባኪ ነው። ኢየሱስን ገልጦ የሰበከው ነው። ክብር ለኢየሱስ ይሁን። ሰማያት መልስ የሰጡበት ቦታ ነው ይህ ቦታ። ሶስተኛው ሰማይ የሚከፈተው ምን ሲሆን ነው? መቀባበልና መከባበር ሲኖር። ምንድነው ያልኩት? መቀባበልና መከባበር። ቁጥር 13 ላይ ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተ ወደ እኔ ትመጣለህን ብሎ ይከለክለው ነበር። ኢየሱስም መልሶ አሁንስ ፍቀድልኝ፣ እንግዲህ ጽድቅን ሁሉ መፈጸም ይገባል። ሕዝብ ፊት ቆመው እኮ ነው የሚከባበሩት። አንድ ምስጢር ላሳያችሁ። እሳት ብሎ ሰብኮት ከኔ በኋላ የሚመጣው ይበረታል ብሎት ስለ እሱን ከፍ አድርጎ ሰብኮት ዮሐንስ ደግሞ ሲመጣ በአንተ ነው የምጠመቀው ስርዓቱ እንዲህ ሲያከብረው አያችሁ። ሕዝብ ፊት ሲከባበሩ ቤተ ክርስቲያን መከባበር ውስጥ ስታልፍ ጌታን በማመን የቀደሟችሁን ሰዎች ስታከብሯቸው ሰማይ ይከፈታል። እስቲ በደንብ አሜን በሉ። የእግዚአብሔርን ሰው መናቅ ሕጉን መናቅ ነው። አያችሁ እሳት ብሎ ሰብኮት እሳት በእጁ ነው፣ አውድማውን ያጠራል፣ ከፍ አድርጎት መጣና ኢየሱስ ሰው ሁሉ እያየ የምጠመቀው ባንተ ነው። ለምን? በመወለድ ትቀድመኛለህ። እውነት ነው አይደል? 6 ወር ቀድሞ የተወለደው ማን ነው? ዮሐንስ ነው። ከዛ በኋላ ነው ኢየሱስ የተወለደው። ስለዚህ ትቀድመኛለህ። መንገዱ እንደዚህ ነው አለው። ስርዓቱ እንዲህ ነው። ወገኖች ሆይ መከባበር ባለበት ሰማይ ክፍት ነው። ስንከባበርለት እርስ በርስ የሚያገለግሏችሁን ስታከብሯቸው እውነት ነው የምላችሁ። ሁለት ጽንፍ የሆነ ነገር አየሁ እኔ። ጽንፍ የሆነ ማለት የተካረረ በጣም ጽንፍ። ምንድነው ያየሁት? አሁን ይሄ አዲሱ ትውልድ እንቅስቃሴ ጋር ያው በቴሌቪዥን ምናምን የሚታዩ አገልጋዮች